ዘፈን ትቼ ስመጣ 24 ዓመት ዘፈኜ ዘፈን ትቼ ስመጣ እኩል ከወርቅዬ ጋር ከማነው የሚባለው አሁን ፓስተር ሆኖ የራሱን ቸርች የከፈተው ማን ነበረ ዘፋኙ? ጥበቡ ወርቅዬ። ከጥበቡ ወርቅዬ ጋር እኩል ነው ያቆምነው እና እኩል አቁመን ኢቢኤስ ቴሌቪዥን ላይ ነፍሱን ይማረውና አስፋው ኢንተርቪው አድርጎኝ ነበረ ኑሮ በአሜሪካ እና እንዴት ዘፈንሽን ትተሽ ወደ ዝማሬ ልትመጪ ቻልሽ? ሰይፉም እንደዚሁ ደውሎ እንዴት ዘፈን ታቆሚያለሽ? በምን 4 ልጆችሽን ልታሳድጊ ነው? በምን ዘመዶችሽን ልትረጂ ነው ሲለኝ እንዴ እንኳንና ዘምሬለት እኮ ዘፍኝ የሚያኖረኝ እግዚአብሔር እኮ ነው። ስለዚህ ልጆቼን የሰጠኝ እሱ ነው፣ ያሳድግልኛል፣ ተስፋ አለኝ በእግዚአብሔር አልኩት። እና ጥበቡ ደግሞ ኢንተርቪው ላይ የምሰጣቸውን መልሶች አይቶ አዲስ አበባ ሲሄድ ጠብቆኝ ስልኬን አጠያይቆ ብዙ ግንኙነት የለንም። ምክንያቱም እኔ እነሱ ታዋቂ ሳይሆኑ ነው ከሀገር የወጣሁት። ባላገሩ ቀድሞ ነው የወጣው እና ፈልጎ አገኘኝ። ከኔ በኋላ የታወቀ ልጅ ነው። ፈልጎ አገኘኝና እኔ ላናግርሽ ነው፣ አንቺ ወንጌል በደንብ የገባሽ ልጅ ነሽ፣ ስለዚህ እንዶ አብረን ነው መሄድ ያለብን አለ። በፍጹም አላረገውም አልኩት። እኔ ነኝ ቤተሰቦቼ ያሳደጉኝ ቄስ ቀጥረው የቄስ ትምህርት ተምሬ ዳዊት ደግሜ ዳዊት በህፃንነቴ 3 ጊዜ ነው የደገምኩት። ዳዊት ማለት እንግዲህ መዝሙረ ዳዊትን ትልቁ ክፍል የምንለው ከመጽሐፍ ቅዱሳችን የጸሎት ፓርት በጣም እንግዲህ በጸሎት እንደ ልቤ የተባለው ዳዊት እሱን መድገም ማለት ያው ታውቃላችሁ በቤተ ክርስቲያናችን ያ ጸሎት እኔ ዘፋኝነትን በድንገት ነው የሆንኩት ሳላስበው። ዘማሪ መሆን ግን እመኝ ነበር፣ ስመኘው የኖርኩት ነው። ግን እግዚአብሔር ዳዊትን በረኝነት አሰልጥኖት እንደመጣ ሁሉ እኔን በዘፈን ቤት አሰልጥኖ ዝነኝነቴ እንዳለ ትቼው እንደመጣ ነው ያደረገኝ። ስለዚህ ምን አልኩት? እባክህን ጥበቡ ግድ የለህም እናት ቤተክርስቲያናችንን አብረን እናገልግል። ምንም እኮ አልጎደላትም፣ ሙሉ ናት እኮ ራሷ መሰረቷ ክርስቶስ ነው እና ብዬ ያልኩት። ያው እሱ ወደዛ ሄደ፣ እኔ ወደዚህ ሄድን። አሁን እሱ ፓስተር ሆኖ ቸርች ከፍቶ በምድር ላይ ደልቶት ሊሆን ይችላል ከኔ በላይ። ግን እኔ ግን ህይወቴ ነፍሴ ጌታዬን ታከብረዋለች ነው ያለችው እመቤቴ። እኔም ነፍሴ ያርፋለች። ደሞስ ምንም አልጎደለብኝም። እግዚአብሔር የተመሰገነ ይሁን። ልጆቼም አደጉ፣ ራሳቸውን ቻሉ። አሁን በቃ በዝማሬ እግዚአብሔርን ማገልገል ብቻ፣ መዘመር ብቻ። ስለዚህ ለራሴ አንብቤ ውስጤን በእግዚአብሔር ቃል እገነባለሁ። ከዛ ደግሞ በሰጠኝ ጸጋ ደግሞ ዘምራለሁ እና ምንም የጎደለብኝ የለም። እኔ ዝማሬ ስዘምር ክፍያ አልጠይቅም። በየቤተ ክርስቲያኑ በነፃ ነው ማገለግለው። ምክንያቱም በቃ እኔ የምተዳደርበትን እግዚአብሔር አላጎደለብኝም። ልጆቼን አሳድጎልኛል። እኔ እንዲሁ ልዘምርለት ነው። ምረዳቸው ልጆች አሉ። ኦቲዝም ልጆችን እረዳለሁ። ትኩረት ለሴቶችና ለህፃናት የሚል ድርጅት ላይ አምባሳደር ነኝ። ስለዚህ የሆነ ነገር ካገኘው በዝማሬ ለነዛ ልጆች ነው ምረዳው። ቤተክርስቲያንም የተወለድኩበት አካባቢ ጊዮርጊስ ቤተክርስቲያን፣ መድኃኔዓለም ቤተክርስቲያን በመጀመሪያው ዝማሬ ያሰርቻለሁ። ድሮም በባላገሩ ጊዜ መጀመሪያ የእናትና አባቴን ቤት ሳልሰራ የጊዮርጊስ ቤተክርስቲያንን ነው የሰራሁት። ለምን? ምናልባት ምድረ ከብድ አቦይን የምታውቁት ከሆነ ወደ ምድረ ከብድ ስትሄዱ መንገድ ላይ ጊዮርጊስ ቤተክርስቲያን አለ። ያ አካባቢው ላይ ገበሬዎች፣ ምስኪን ገበሬዎች ናቸው ያሉት እና ሚሰራላቸው ብዙ ጊዜ እኔ ያኔ የአገር ቤት ዘፋኝ ሆኜ ሚሰራላቸው አጡ። እነዛ ሰዎች እንጨት ያዘጋጁና ቆርቆሮ በኋላ ተሳልኩኝ። እግዚአብሔር ኮይ የሆነ ነገር ሆኜ ገና ታዋቂ ዘፋኝ አይደለሁም ሆኜ ግን ገንዘብ ካገኘው የራሴን ቤትም የቤተሰቦቼን ሳልሰራ የጊዮርጊስ ነው። ምክንያቱም ለካ ትልቅ ቤተክርስቲያን ይመስለኝ ነበር። ተወልጄ ክርስትና የተነሳውበት ነው እና ትንሽዬ ጎጆ ነበረች። በኋላ ግን በባላገሩ
ውጭ ሀገር መጥቼ ወዲያውኑ ያንን የጊዮርጊስ ቤተክርስቲያን ነው የሰራሁት። እንደውም እየሰራሁ እያለ በሱ በኩል እነ ማህሙድ ከባለቤቱ ጋር ሲያልፉ ይሄው አቦነሽ እየሰራችልን ነው ሲሉት ይቺ ትላንትና የተወለደችው ትላንትና ባላገሩ ብላ የዘፈነችው ልጅ ናት ይህንን ቤተክርስቲያን የምትሰራው፣ በሉ እኔም በሩን እችላለሁ ብሎ ማህሙድ አህመድ ደግሞ በሩን ችሎ ይሄው እስከ ዛሬ ድረስ አለ ቤተክርስቲያኑ። ብዙ ሰዎች እየተገለገሉበት ነው እና እግዚአብሔር ቸር አምላክ ነው።